የገጠር ልጅ በጣም ጠንካራ ነው። እኔ ግን በጣም ሰነፍ ነበርኩ። ለምን እንደሆነ አላውቅም። ይቺ ኩራዝ ትዝታ ያለበት ሳለ ለማጥናት ምናምን ግዙልኝ ብለን በተለይ ፈተና ሲደርስ እኔማ ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እና እንዴት ናችሁ? ሁሉ ሰላም ነው? ማን ነው እንደኔ የገጠር ትዝታ በሚል ርዕስ ነው ዛሬ የመጣሁት ማለት ነው። መቼም ስለ ገጠር ሲወራ ደስ የማይለው ሰው የለም ብዬ አስባለሁ። ምክንያቱም የከተማ ልጅም ሆኖ ቤተሰብ ምናምን ገጠር የሌለው የለም እንደኔ ከሆነ ማለት ነው። ምክንያቱም እኔ ግማሽ ገጠር ግማሽ ከተማ ነው የሚባለው እና ዛሬ ስለ ገጠር መጥቼ ምንድነው ላወራ ያሰብኩበት ምክንያት ምንድነው፣ ዛሬ ምንድነው አሁን ዝናብ እየጣለ ነው፣ እርሻ ምናምን ይታረሳል እና ወንድሞቼ አጎቶቼ ወንድሞች አይደሉም አጎቶቼ እና እርሻ እያረሱ ላኩልኝ። ከዛ በጣም በቃ የሆነ በትዝታ ምናምን የለሁም በቃ እዛው ነኝ። በጣም ነው የምወደው እንደዚህ ገጠር ሄጄ መዋረቅ በጣም ደስ ይለኛል። በቃ ደስ ይላል፣ ነፃነት አለው እና ምን ልላችሁ ፈልጌ ነው፣ የገጠር ትዝታ ያለበት ያው ቪዲዮ ልጋብዛችሁ ነው። እኔ እንጃ ገጠር ሳምን በጣም ስለምወድ ነው፣ ቃላት ያጥረኛል። በቃ ደስ ይለኛል ሁሉም ነገር። በቃ አየሩ ራሱ እንዴት እንደሚመች ሁሉ ነገር ብቻ አላውቅም። እኔ ስለ ገጠር በጣም ነው ደስ የሚለኝ። አንዳንድ ጊዜ ደግሞ የገጠር ልጅ ነን ስንል ፋራዎች የሚባልም ነገር አለ። ግን የገጠር ልጅ በጣም ክብር ያላት እኮ ናት። የገጠር ልጅ ማለት በቃ ደስ የሚል እኔ እንጃ የተከበረ። ይህን ስል ደግሞ ሌላ ያልኩ አይደለም፣ እንዳታዞሩት በሌላ ነገር ማለት ነው። እና በተረፈ ሰላማችሁ ዘማን ነው። እስኪ እንደዚህ ገጣማ የሚባለው እያንዳንዱ ስድብ መስላችሁ ደግሞ እንዳሰርቡኝ ይሻላል። ስድብ አልወድም። አያቶቼ ጋር በሚሄድ ሰዓት እንደዚህ ሲጫወቱ እኛ ገጣባ ነው የምንለው ማለት ነው። እና ከተሸነፍኩ ብስንት እንደነበረ የማደርግባቸው። መሸነፍ አልወድም። ግን እውነት ትዝታ መስማት እንጃ እንዴት ደስ እንደሚል፣ ልጅነት ተመልሶ ይመጣ በጣም ደስ የሚል ነገር ነው ማለት ነው። እና ደስ መቼም በትዝታ እንደሄዳችሁ እርግጠኛ ነኝ። ይቺ ኩራዝ ትዝታ ያለበት ማን ነው? በተለይ ፈተና በሚደርስበት ሰዓት ማለት ነው። እኔ በተለይ መንደር ሄጄ ማጥናት ደስ ይለኛል ከጓደኞቼ ቤት ምናምን፣ ግን ቤተሰብ ስለማይፈቅድልኝ ይቺ ኩራዝ ናት የምትገዛልኝ። እና ጋዙን ራሱ ደብቄ ወይም ደፍቼ ምናምን አለቀምልበት ሰዓት ነበረ። በጣም ደስ ይላል እውነት ለመናገር ለመሄድ ማለት ነው፣ ጎረቤት ጋር ሄዶ ለማጥናት ምናምን። ከዛ ላይ ስማ ባትሪስ ከራሱ ላይ አድርጎ ምናምን እንደዚህ ያጠና ሰው ትዝታ ያለበት አለ። አብዛኛዎቻችሁ እርግጠኛ ነኝ እቺን ኩራዝ ስታያት እንደሚላችሁ አልጠራጠርም። በተለይ ፈተና በሚደርስበትም ሰዓት ኧረ በስመ አብ በቃ እንዴ ራሳችን ላይ እኮ ሊደፋ ምንም አይቀረውም። እንደዚህ የመዳም ቅመሞች ልንሆን አሁን ማለት ነው። ብቻ ሁሉም ለበጎ ነው። ጠንክሩ። ባትሪ ደግሞ እርግጠኛ ነኝ ሁላችሁም ታውቃላችሁ። እንደዚህ እኔ በተለይ አላጠናም በምጽፍበት ሰዓት ላይ ማለት ነው እንጂ ከራሴ ላይ እንደዚህ ዘግዝቄ ከራሴ ላይ ማለት በሻርፕ ግጥም አድርጌ ያስረዋለሁ ማለት ነው። ይሄ ደግሞ አያቶቼ እርሻ እያረሱ ነው ማለት ነው። ከአያቶቼ ሀገር ነው በስንት ዓመት ያሳየኝ እና እንጃ ድምጽ የለውም። በነገራችን ላይ ድንጋይ እየወረወሩ ነው ምናምን በጎቹን እየመለሱ ማለት ነው። ይሄ ደግሞ ገብስ ይመስለኛል ነው ወይስ እኔ ገብስ መሰለኝ፣ ስንዴ ምናምን እንደዛ ነገር ነው ብቻ አላውቅም። እና ያው የገጠር ትዝታ ተመሰጥኩባቸዋ። እናንተም ተመሰጡ። መቼም የገጠር ደስ የማይል የለም ብዬ ነው።
ጋር ደግሞ እንደ ጉድ እየሳቁ ነው። ቪዲዮ ሲቀረጽ አልታዩም ማለት ነው። እኔ ማሮች ወይኔ ማዚ ወልዩ ዩቲዩብ ተከታታዮችን ዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ያው እንግዲህ የገጠር ትዝታ ያለባችሁ ተመሰጡ ማለት ነው። እኔ ብዙ ጊዜ ነው ያየሁት ያለሁት በጣም አላውቅም፣ ፍቅር ስላለብኝ ማለት ነው። በተረፈ ለቻናል አዲስ የሆናችሁ ላይክ ሰብስክራይብ አድርጉኝ፣ ቤተሰብ እንሆን ማለት ነው። የሚሳደብ ብቻ ላይክ ሰብስክራይብ አታድርጉ ቢያላችሁ እኔም ስድብ እንዳላመጣዋ ስድብ ካመጣው መቼም ሁላችሁም ሰብ ብላችሁ ስለምትከታተሉኝ ስለማውቅ ነው ማለት ነው። ስድብ ደግሞ ጥሩ አይደለም። ካልሆነ ጀምረው እና ለቻናሌ የማዚ ወልዩ ዩቲዩብ ተከታታዮች በሙሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።